በመጨረሻም ተማሪዎቻችንን ከቅበላ ጀምሮ አስፈላጊውን ዕውቀትና ክህሎት እንዲጨብጡ በማድረግ ለዛሬው ምረቃ እንዲበቁ ላደረጋችሁ የዩኒቨርሲቲያችን መምህራንና ሰራተኞች ምስጋና እያቀረብኩኝ በድጋሚ ውድ ተመራቂዎችና የተመራቂ ቤተሰቦች እንኳን ደስ አላችሁ እላለሁ። አመሰግናለሁ። ከዚህ በመቀጠል ከእለቱ የክብር እንግዳ ጋር የፎቶግራፍ ስነ ስርዓት ይኖረናል። በዚሁም የእለቱ የምረቃ ስነ ስርዓት ፍጻሜ ይሆናል። የክብር እንግዳውንና የሴኔት አባላትን በክብር እንድትሸኙልኝ እጠይቃለሁ።